የኢትዮጵያን የፖለቲካ ችግሮች መፍታት የምንችለው ኢትዮጵያም ጠንካራ ሀገር ሆና ልትቀጥል የምትችለው ከተደመርን ነው። በብሔር፣ በሃይማኖት፣ በጎሳ፣ በማንነት ተለያይተን ኢትዮጵያን እንበታትናታለን እንጂ ለኢትዮጵያ መድኃኒት አንሆንም። ሀገራዊ መግባባት ላይ ደርሰን ዜጎች ኢትዮጵያውያን በሙሉ ኢትዮጵያ በምትባለው ሀገር ላይ ተነጋግረው ተግባብተው በጋራ ጉዳይ ላይ ተስማምተው ሀገራችን ታስፈልገናለች ብለው በጋራ መስዋዕትነት የሚከፍሉላትና ሀገራቸውን የሚጠብቁባት የሚያሳድጉባት ዴሞክራሲያዊት የሆነች ዜጎች በእኩል የሚታዩባት ነፃ ሉዓላዊነቷ የተከበረ ፖለቲካዊ ችግሮቿ የተፈታ ዴሞክራሲያዊት አገር መገንባት አንዱ መዳረሻ ነው። ይሄ አይቀሬ ነው፣ እንሰራለን። ኢትዮጵያ ከድህነት መውጣት የምትችል መሆኗን በትክክል የአፍሪካ የብልጽግና ተምሳሌት መሆን የምትችል መሆኗን የዓለም የብልጽግና አራያ መሆን የምትችል መሆኗን ያለፉት ዓመታት ጉዞ አሳይቷል። የጋራ ጠንካራ ማህበራዊ ስነ ልቦና ተጎናጽፈን የማንለያይ በጋራ የምንኖር አንዳችን ለአንዳችን ጋሻ መከታ የሆንን በአንድነት ቆመን በዓለም አደባባይ ፊት ለፊት በአንድነታቸው ከሚታወቁ ህዝቦች ውስጥ አንዷ ሀገር ኢትዮጵያ እንደምትሆን ምንም ጥርጥር የለኝም።